ሰዎች እናንተ ከሚጎበኙ ይልቅ እግዚአብሔር እናንተን ቢጎበኛችሁ ይሻላል። አያችሁ፣ የሰዎች ጉብኝት ምንም ከመጽናናት ውጭ ምንም ተስፋ የለውም። ምንም የወደፊት ዓላማ ለወደፊት ተስፋ የለውም። ምናልባት በዛች ሰዓት በዛች ሞመንት የሆነ ነገር ሊያደርጉላችሁ ይችላል። ግን እግዚአብሔር ወደ እናንተ ከመጣ እግዚአብሔር እናንተን ከጎበኘ ዘላለም ያላችሁበትን ነገር ትረሱታላችሁ። ያላችሁበትን ችግር ሁሉ ትረሱታላችሁ። ያላችሁት እኮ ቤት ኪራይ ውስጥ ነው። ያላችሁት በጣም ብዙ ፈተና፣ ብዙ መከራ ውስጥ ነው። ግን እግዚአብሔር ስለጎበኛችሁ ብቻ ረስታችሁታል። የት እንደገባ አታውቁም። የእግዚአብሔር ጉብኝት በቤታችሁ ይሁን። እግዚአብሔር እንዲጎበኛችሁ እመኛለሁ። በቃ ይሄ ብቻ ነው የምፈልገው። እግዚአብሔር እናንተን ይጎበኝ። እኔን የጎበኘው እግዚአብሔር እናንተንም ይጎበኛችሁ።